እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው አንሻልም፣ ግን አልሞትም። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት ነው። ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ ተጠቀመው ኔክሮስ የሚለው ቃል ለሙታን ሕይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደርገው ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው፣ ጨምሮ አላብራራው። አብርሃም ያመነው ግን በዚህ ልክ ነው። ምንድነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለው ተገንዤ መቃብር በገባ እንኳን እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣል። አሁን እንደዚህ ቆመን ብቻ አይደለም። በዚህ መጠን እግዚአብሔር የታመነ ይበል እንጂ ይናገር እንጂ እንዲህ ቆመን ተገንዤ በገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ሕይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ ፌይትፉል። ክብር ለኢየሱስ። ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ተወለደ። ያው በጣም ዝነኛ ታሪክ ስለሆነ ነው አሁን እሱ ላይ ብዙም አልቆየም። ተወለደ ልጁ። ከዛ ለአብርሃም በነገረው አለች አይደል ሳራ በዚህ እድሜዋ ጡት እያጠባች እንደሆነ አንዳንድ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑን ነው። ዘንድሮ ቢሆን አስቡት ዜናውን ራሱ አንችል የማይዘግበው የዜና አውታር የለም። ይሄ ጉዳይ ተከናወነ። ይስሐቅም እና አብርሃም ቤት አደገ። አደገ 14 ዓመት አካባቢ ሆኖ መሰለኝ። አደግ ሲል እግዚአብሔር መጣና አብርሃም አለው። አቤት አለ። አንድ ልጅህን ይስሐቅን ሰዋልኝ። እግዚአብሔር ይህንን በቃል ኪዳን የሰጠኝ አንድ ልጄን ሰዋልኝ። አሁን በእውነት ምንድን ነው የምትሉት? አሁን እናንተ እንደዚህ አይነት ድምፅ ቢመጣ የተቃውሞ ጸሎት አጸሉ? እግዚአብሔር የሰጠኝን ነገር እንደገና ከእጄ ላይ ሊወስድ እግዚአብሔር ራሱ ነው። ያ ምንም በሌለበት ምድረ በዳ እንደዚህ አደርጋለሁ ብሎ ያደረገ የታመነ አምላክ በመጨረሻዋ በተቆረጠችው ሰዓት ላይ ልጅ የሰጠ እግዚአብሔር መጣና ይህንን ልጅን ደግሞ ሰዋዋል። በጣም ፈተና ነው። እግዚአብሔር መጥቶ አንድ ልጅን ሰዋልኝ ሲለው ይላል መጽሐፍ፣ አብርሃም ከሞት የመነሳት ምሳሌ አድርጎ ሊቀበለው ያለው ልጁ ገና ከሞት ይነሳ አብርሃም አያውቅም። ያ ልጁ የብዙ ሕዝብ አባት አደርግሃለሁ ተብሎ የተነገረለት ነበር ይላል ዕብራውያን 11 ላይ። የብዙ ሕዝቦች አባት ትሆናለህ ያለው በዚህ ልጅ በኩል አምጣና ሰዋው ያለው ይሄንን ልጅ። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። የብዙ ሕዝብ አባት አደርግሃለሁ ያለኝ እሱ ነው። ረዶም እያለኝ ያለው እሱ ነው። ትክክል ነው። እግዚአብሔር የብዙ ሕዝብ አባት የሚያደርገኝ በዚህ ልጅ በኩል ነው። እመሰዋለትም ይሄንን ልጅ። ስለዚህ አብርሃም በራሱ ሰውነትና በሳራ ሰውነት ላይ ብቻ ሳይሆን በዚህም ልጅ ላይ የሞት ያስነሳል ብሎ ማመን አለበት። ደርቦ ማመን አለበት። በዚህም ልጅ ላይ ራሱና ሳራን አይቶ የሞት ያስነሳል አለ። አልሞትንም ግን አሁን ግን የምር ይሄንን ልጅ ገለዋለሁ፣ የምር ይነሳል። አሁን የሞት ያስነሳል የሚለው ፕራክቲካሊ በዚህ ልጅ አምኗል። ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። እግዚአብሔር ወደ አመለከተው ቦታ ደረሰ ቢል ቃል አዳለ አያውቀውም እኮ ግን በቃ አሳይቶታል። በጣም እኮ ሰዎች እኮ በመንፈስ እኮ የሚመሩት። ሲደርስ ሎሌዎቹ ስለማይሉ ሊሰው ቢል አስበዋል። ሎሌዎቹ አባታችን አብርሃም የእድሜ ጉዳይ ነው በፍጹም ሰውዬ ደግሞ ይህን ልጅ አርዶ ሳራ ሰው አትሆንም ብለው ያስቆሙታል። ስለዚህ እናንተ እዚህ ቆዩ አላቸው ከአህዮቹ ጋር። እናንተ እዚህ ቆዩ፣ እኔና ልጄ ሰግደን ሰውተን ካለማ ምንድነው የሚሰዋው? ሰግደን እንመጣለን። ይኸውላችሁ ማን ነው
ማን ነው የሚሰዋው? አሁን ኢንተርቼንጀብል ነው ቃላቶቹ። ሰውተን የሚልም ትርጉም አለ። አሁን ሰውተን እንመጣለን ሲል አሁን ለይስሐቅ ለሎሌዎቹ ማን ነው የሚሰዋው? ማን ነው የሚሰዋው? ይስሐቅ እኮ አይደል? ለአብርሃም እኮ ነው አልኮ ለአብርሃም ለማን ይስሐቅ ማያቅ። ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማን ነው እንሰዋለን ሲል የሚሰዋው? ይስሐቅን እንመጣለን የሚለው ከማን ጋር? ከይስሐቅ። የሚሰዋውም ይሄ ነው። አብሬው የምመጣውን ከዙ ጋር አሁን ይዤው ሲሄድ ነው የምታዩኝ። ይዤ ሄጄ የምሰዋው ማለት ነው። ይሄንኑ ስመጣ ስምመጣው ብቻዬን አልመጣም፣ ከዚህ ጋር ነው አብረን ነው የምንመጣው። ለሙታን ሕይወትን ይሰጣል። አይ የተደራጀ ስነ መለኮት እጁ ላይ ሳይኖረው የሚያምነውን እምነት ነው፣ ኮንቪክሽኑ ነው። ምን አይነት አቋም ነው? ምን አይነት መረዳት ነው? ይሞትለታል እግዚአብሔር። ልጅን አምጣ ካለው ሕይወቱን አይከለክለውም ማለት ነው። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። እኔ ልጄን ምንም ከሚለኝ እኔን ምንም የሚለኝ ለኔ ምንም ማለት ነው። ልጅ ይበልጣል። አሁን ይስሐቅን ካልከለከለው ራሱንማ በቃ በታትኖ ይሰጣል። ስለዚህ ልጁን ይዞ ሄደ። እንጨት አሸከመው፣ ቢላ አሸከመው። እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ ነው። አቤት አለ። እንጨቱም እሳቱም የሁሉም ነገር እኮ አለው። የታለ የሚሰዋው በጋ ነው። አብርሃም እየተንቀጠቀጠ ነው፣ በትሩን ተደግፎ እየሄደ ያለ ልጄ አለው። አቤት የመስዋዕቱን በግ እግዚአብሔር ያዘጋጃል፣ ተራመደ። አንተው ነበጉ ቢለው ያው ፈተና ነው። ይዞት ሄደ። ተራራዋ አናት ላይ ሲደርሱ መሰዊያ ሰራ፣ ረበረበ፣ ልጁን አስተኛ። ኦልሬዲ ጨርሷል አብርሃም ባይዘው። ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አብርሃም አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ አለውና ከዛ እግዚአብሔርም የሚል ቃል አለ። እግዚአብሔር መልአክ ይላል። ከዛ እግዚአብሔርም ምን ያህል እንደምትወደኝ ዛሬ አንድ ልጅን አልከለከልከኝ። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው ያለው። እግዚአብሔርስ እንደምትወደኝ ከይስሐቅ በላይ እኔን ትወደኛለህ። ጎናቸው ሰው ከይስሐቅ በላይ እግዚአብሔርን ትወደዋለህ ይበሉት እስቲ። ይስሐቅን አምጣ ስል አልከለከልከኝም፣ ከይስሐቅ በላይ ትወደኛለህ አለውና ቀጥሎ ምንድን ነው ያለው? እግዚአብሔር ለባሬ ለወዳጄ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜ ምያለሁ። በቃ የሕዝቦች አባት አደርግሃለሁ ብዬ የለም አደርግሃለሁ። ከእግዚአብሔር በላይ ስለሌለ የመጨረሻው ስሙ ስለሆነ በራሴ ምዬልሃለሁ። ክብር ለእግዚአብሔር ለአምላካችን። ይህ እምነት ጽድቅ ሆኖ ተቆጠረለት። በጣም ይገርማል። ጳውሎስ እንግዲህ ሰውዬ ደግሞ አብርሃም ተውት የተለየ ሰው ነው። እኔ ጳውሎስ ደግሞ ነገሩን የሚረዳበት መንገድ ጽድቅ ሆኖ ተቆጠረለት አለና ተቆጠረለት የምትለውን ቃል ይዞ ተቆጠረለት የሚለው ግን ለአብርሃም ብቻ ሳይሆን ለእኛ ብሎ ጥልቅ ሹልክ ብሎ ገባ አብርሃም። አንተ ደግሞ ጳውሎስ ምን ሆናል? እንደ አብርሃም ያን ሁሉ መንገድ ሄዳል? እንደ አብርሃም አንድ ልጅን አምጣ ተብለህ ሰውተሃል? እንደ አብርሃም ይህን ሁሉ ነገር አድርጋል? እንዴት ተደርጎ ነው ጽድቅ ሆኖ የሚቆጠርልህ ስትሉት ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለእኛ እኩል ጽድቅ ሆኖ ይቆጠራል። በክርስቶስ ኢየሱስ በኩል ካመንክ እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለህ አብርሃም አድርጎ ነው የተቆጠረለት። አንተ ተቆጥሮልህ ነው የምትጀምረው። አሜን። ለምናምን ለኛ እግዚአብሔር ጽድቅ አድርጎ ቆጥሮልናል። አይ ቲንክ እኔ እንደው ዝም ብዬ ሳስብ ክርስቶስ ኢየሱስ ከማመን ይልቅ አይ ቲንክ ልጁን ይስሐቅን መሰዋት የሚቀል ይመስል ሰው ዝም ብሎ በመስቀል ላይ በተሰቀለው በክርስቶስ ማመን ስትል በዚህ ብቻ በዚህ በኩል ማመን ራሱ በጣም ቀላል አይደለም። ለምናምን ለኛም ተቆጠረልን ሲባይ ዘው
በስብከት ሞኝነት ለምንለኛ ነው እንጂ በጣም ብዙ ሰው ክሪቲካል ቲንከር እንደሆነ ስለሚያስብ በጣም ጎበዝ አሳቢ እንደሆነ ያስባል ራሱ። ስለዚህ አይቀበልም። እኛስ ሞኞች በስብከት ሞኝነት ነው የምናምነው። እንዲና እንዲያ ስንባል አልደመርንም አልቀነስንም። የተሰቀለ አንድ የ33 ዓመት አይሁድ ወጣት እንደዚህ አይነት የእግዚአብሔር ማዳን ለዘላለም ሕይወት ይሆናል ይሄ ብለን ይሄ እግዚአብሔር ጥበብ ነው ብለን የምድር ሞኝነት የተባለን ጉዳይ የእግዚአብሔር ጥበብ ነው ብለን አረገን። ብርሃን በራን፣ ዳንን። ክብር ለእግዚአብሔር። እግዚአብሔር ይህን ቆጠረ ለኛም። አብርሃም ካደረገው በላይ ጌታችን ኢየሱስ ክርስቶስ ያደረገው ሊቆጠር አይችልም። ተከሻም ሊለካካ አይችልም። አብርሃም ልጁን ሊሰዋ ሲል እግዚአብሔር በግ አዘጋጅቶለታል ሞሪያ ምድር ባለ ተራራ ላይ። በኋላ ደግሞ ከሺህ ዓመታት በኋላ ደግሞ እግዚአብሔር ራሱ እዛው ራስ ቅል ዛቆ ቀራንዮ ዛ የራስ ቅል የተባለው ቦታ ላይ ደግሞ እዛም ጋር እግዚአብሔር በግ አዘጋጀ። ሁለቱም ጋር እግዚአብሔር በግ አዘጋጀ። ለአብርሃም ልጅ አይሰዋ ምን በግ አለኝ አለው። እዚህም ጋር መጥቶ እናንተ እንዳትሰዉ በግ አለኝ የዓለምን ኃጢአት ሁሉ የሚያስወግድ እግዚአብሔር በግ ተብሎ ጌታችን ኢየሱስ ክርስቶስ ቀረበ። በሱ በኩል ካመናችሁ ይሄው ጽድቅ፣ ይሄው በነፃ፣ ይሄው ግቡበት አለ። እግዚአብሔር ያንን ጽድቅ ለኛም ቆጥሮልናል። ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ በእውነት እግዚአብሔር በሕይወታችሁ ላይ እንደዚህ ያለ ደግሞ ብርቱ ተአምር ደግሞ ያደርጋል። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ በኩል የሁላችን አባት ያንኑ አይነት እምነት እግዚአብሔር በእኔና በእናንተ ሕይወት ላይ ደግሞ ያፍስስ። በእውነት እንደዚህ ያለ ደግሞ ብርቱ ተአምር አድርጎ ልጁን ኢየሱስ ክርስቶስን በእኛ ሁኔታ ደግሞ ይግለጠው። አሁን ታውቃላችሁ በዚህ ዘመን ሌላ ምንም ሊያስደምመን የሚችል ነገር ብዙ የለም። እግዚአብሔር ልጁን እየገለጠ ዓለምን ይጠቅለል በኛ። ይሄ መጨረሻ ዘመን ነው። አጀንዳው በልጁ መጠቅለል ነው። ቶሎ ብለን ይሄንን የመሰለ ቦታ፣ ይሄንን የመሰለ ሎኬሽን፣ እንደዚህ በጣም ቆንጆ የሆነ ነገር እግዚአብሔር ከሰጠን ቶሎ መሰብሰብ፣ በእውነት ቶሎ መሰብሰብ ነው። አይ ቲንክ አዳራሹን ማፍረስ የሚኖርባችሁ ይመስላል። ምክንያቱም በቃ ግዴታ ነው፣ ቶሎ መሰብሰብ ነው። አሁን እኛ የምናመልክበት ቦታ ስላልበቃን አሁን ያው በዚህ ወራውን ልናፈርስ ነው። ሌላ ደግሞ ግዴታ ነው፣ ቶሎ መሰብሰብ አለበት። አሜን በሏ። አብሮን የሚሄድ ሰው መብዛት አለበት። ኢየሱስ ሲመጣ ብዙ ነው መሄድ ያለበት። በጣም ብዙ ኢትዮጵያዊ መሄድ አለበት። አሜን። ስለዚህ አሁን ሰዓቱ በቃ እግዚአብሔር በእናንተ ሁኔታ ልጁን የሚገልጥበት። ይህንን ካደረገ ለሌላው ተአምር እግዚአብሔር ይጠይቅ። በእናንተ ምክንያት እግዚአብሔር የዘላለም ሕይወት የሚገኝበትን እውነት እየገለጠ ከሰራ ለሌላው ተአምር በፍጹም አይጠይቅ። የብዙ ሰውን ሞት እየሰበረ ወደ ሕይወት በእናንተ ካመጣ ሌላ ተአምርም አይጠይቅ። በእውነት እሱንም ያደርጋል። ለዘላለም ያመነው አምላክ ለ70 ዓመት አንጠረጥሩ። ዘላለም ያኖረኛል ሰማይ ያልኩትን አምላክ መሬት ላይ እንዴት ይሆን ያልጠረጥሩ። ክብር ለኢየሱስ ይሁን። ግን ለብዙ ነገሮች ተዘጋጁ። እግዚአብሔር በእናንተ ለሚያደርጋቸው ብዙ ታላላቅ ነገሮች ግን ተዘጋጁ። ጊዜው የወንጌል ነው። በጣም ሃርቨስት አለው። እናንተ ሬዲ ሁኑ። በቃ የሚቀጥለው ላይ ስንመጣ ደግሞ ሌላ ዲዛይን የሚሰሩ ሰዎች ደግሞ ይዘን እንመጣና አብረን ወንጌል እየሰራን ደግሞ የምናሰፋውን ነገር ጌታ የተባረከ ይኸው። ቄሱን በዚያ እሳቸውም ይባርካሉ፣ እኛም እንሰብካለን። ክብር ለእግዚአብሔር ለአምላካችን። በጣም ነው የምወዳችሁ።